ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሩት እያስተማር እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት የምትሆኑ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶች ንባብ ልምምድ ይሆናል። እንግዲህ በቅድሚያ አዲስ የሆናችሁ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ክላሳችን እንገባለን። እሺ እንግዲህ ዛሬ እዚህ ጋር የምታዩዋቸው ብዙዎቹ ባለ ሶስት ፊደል ቃላት ናቸው። ብዙዎቹ ሳይሆን ሙሉዎቹ ማለት ይቻላል። እዚህ ጋር ሶስት ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ እንዴት ቃላት ሆነው ትርጉም ያለው ነገር ይሰጡናል የሚለውን ነገር ዛሬ ቀለል አድርጌ አሳያችኋለሁ ማለት ነው። በተለይ ጀማሪ ከሆናችሁ በደንብ አድርጋችሁ መከታተል። እንዴት ይነበባል ቃላቶች እንዴት ነው ከየት ጀምረው ወዴት ይነበባሉ እንዴትስ እንለያቸዋለን የሚሉ ነገሮችን በደንብ በትኩረት ማየት ያስፈልጋል ማለት ነው። እሺ አሁን ከዚህ ከመጀመሪያው ስንጀምር ከዚህ ጋር ምን ይላል? ነብር ነብር ይላል። አሁን ነብር የሚል ትርጉም እንዲሰጠን ያደረጉት ሶስት ፊደላቶች ናቸው። የመጀመሪያዋ ነ ነች፣ ከዚያ ብ ነች የቤተሰቡ ናት፣ ስድስተኛ ላይ የምናገኛት ከዚያ ር ነች። ር ማለት ደግሞ የረ ቤተሰብ ስንተኛ ነች? ስድስተኛ ፊደል ነች። እነዚህን በአንድ ላይ ከነ ጀምረን ወደዚህ አማርኛ ከዳር ተጀምሮ እንደዚህ ነው የሚቀድ። ስለዚህ ወደዚህ ስናነብ ምን ይላል? ነብር ነብር ይላል። እሺ ከዚህ ጋር ደግሞ ዝናብ ዝናብ ዝ የዘ ቤተሰብ ስድስተኛ ና የነ ቤተሰብ አራተኛ እና የበ ቤተሰብ ደግሞ ስድስተኛዋን ብን አድርገን በአንድ ላይ ዝናብ ዝናብ የሚል ቃል ሰጥቶናል ማለት ነው። እሺ ከዚህ ጋር ደግሞ ጸጥታ ጸ የመጀመሪያ ፊደል ጥ የጠ ቤተሰብ ስድስተኛ ታ የተ ቤተሰብ አራተኛ ጸጥታ። ቀላል ቀ የመጀመሪያ ላ የለ ቤተሰብ አራተኛ ል የለ ቤተሰብ ስድስተኛ በአንድ ላይ ቀላል ቀላል ይላል። ወደ ሁለተኛው መስመር ስንመጣ ደግሞ ደረጃ ደና ረ ሁለቱ የመጀመሪያ ፊደላቶች ናቸው። ጃ ደግሞ የጀ ቤተሰብ አራተኛ ነች። እነዚህን በአንድ ላይ ስናነባቸው ምን ይላል? ደረጃ ይላል። አየሁ አ የመጀመሪያ የ የመጀመሪያ እና ሁ ደግሞ የሀ ቤተሰብ ሁለተኛ ፊደላቶች እዚህ እንደምታዩዋቸው ምንድን ናቸው? ጎናቸው ላይ ቅጥያ አላቸው። ሁሉም የአማርኛ ፊደላቶች ሁለተኛ ድምጽ ከሆኑ ከጎናቸው ላይ ቅጥያ አላቸው። የመጀመሪያዎችን እየጻፍን ማለት ነው። የመጀመሪያዋ አሁን እዚህ ጋር ሀን ተጻፈና እዚያ ጎኗ ላይ ቅጥ ሲደረግባት ማን ሆነች? ሁ ሆነች ሁ። ስለዚህ ምን ይላል? አየሁ ይላል። እሺ ከዚህ ጋር ፈተና ና የነ ቤተሰብ አራተኛ ፈተና። ክራር ክ የከ ቤተሰብ ስድስተኛ ራ የረ ቤተሰብ አራተኛ እና ሬ ደግሞ የረ ቤተሰብ ስድስተኛ ክራር። እሺ ከዚህ ጋር ደግሞ ፀሀይ ይ የቤተሰብ ስድስተኛ ነች። እነዚህ ደግሞ ሁለቱም የመጀመሪያ ፊደላቶች ናቸው። በአንድ ላይ ፀሀይ። ወራት ወ የመጀመሪያ ራ የረ ቤተሰብ አራተኛ ት የተ ቤተሰብ ስድስተኛ በአንድ ላይ ወራት። ሁለት ሁ እዚህ ጋር ነግሬያችኋለሁ የሀ ቤተሰብ ሁለተኛ ብያችኋለሁ። ለ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ሁለት። ዝናብ ዝ የዘ ቤተሰብ ስድስተኛ እና የነ ቤተሰብ አራተኛ እና ብ ደግሞ የበ ቤተሰብ ስድስተኛ በአንድ ላይ ዝናብ ይላል። ኦኬ ወደዚህ ስንመጣ ደግሞ ጎመን ጭነት ገበያ መጋቢ። እሺ ከዚህ ጋር ደግሞ ስፍራ ስ የሰ ቤተሰብ ስድስተኛ ፍ የፈ ቤተሰብ ስድስተኛ ራ የረ ቤተሰብ አራተኛ በአንድ ላይ ስፍራ ይላል። እሺ ከዚህ ጋር ደግሞ
ሙስና 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 ሙ የመቤተሰብ ሁለተኛ ስ ስድስተኛ የሰ ቤተሰብና ና ደግሞ የነ ቤተሰብ አራተኛ ከዚህ ጋር ዝናብ ስንል ና ነግሬያችኋለሁ። የነ ቤተሰብ ስንተኛ ነች? አራተኛ በአንድ ላይ ሙስና ይላል። ፓርቲ 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 ፓ አራተኛ የፐ ቤተሰብ ነች። ር ስድስተኛ የረ ቤተሰብ እና ቲ ደግሞ የተ ቤተሰብ ሶስተኛ ናቸው። በአንድ ላይ ፓርቲ ፓርቲ። አመት አመት ት የተ ቤተሰብ ስድስተኛ አመት አ ደግሞ ይቺ አራተኛ የአ ቤተሰብ ነች። እንግዲህ አን እና ሀን በዋናነት የመጀመሪያዎቹና አራተኛዎቹን እንደየፍላጎታችን መጠቀም እንችላለን። ለምሳሌ እዚህ ጋር አመት ለማለት የመጀመሪያውን አ መጠቀም እንችላለን። ይቺንንም አራተኛውን አ መጠቀምም እንችላለን። ለዚያ ነው አራተኛውን የተጠቀሙኝ አመት። እሺ ከዚህ ጋር ኳታር 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 አቅም 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 ተማሪ 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 ፖሊስ 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 ሸለመ 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 እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። ሸለመ ዝነኛ 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 ዝ የዘ ቤተሰብ ስድስተኛ ነ የመጀመሪያ እና እኛ ደግሞ የኘ ቤተሰብ አራተኛ ዝነኛ። ዘፋኝ 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 ዘ የመጀመሪያ ፋ የፈ ቤተሰብ አራተኛ እና ኝ ደግሞ የኘ ቤተሰብ ስድስተኛ ናቸው። በአንድ ላይ ዘፋኝ ዘፋኝ ይላል። ሀይል 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 ሀ የመጀመሪያ ይ የቤተሰብ ስድስተኛ እና ል ደግሞ የለ ቤተሰብ ስድስተኛ በአንድ ላይ ሀይል ሀይል። እሺ ወደ መጨረሻው መስመር ስንመጣ ከዚህ ጋር ለበሱ 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 ሱ የሰ ቤተሰብ ሁለተኛ ለበሱ። ሸቀጥ 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 ጥ የጠ ቤተሰብ ስድስተኛ ነች። ሸቀጥ ሽያጭ ሽያጭ ሽ የሸ ቤተሰብ ስድስተኛ ያ የየ ቤተሰብ አራተኛ ጭ ደግሞ የጨ ቤተሰብ ስድስተኛ በአንድ ላይ ሽያጭ ሽያጭ። እሺ የመጨረሻዋ ቃል ደግሞ ይቺ እዚህ ጋር ስናነብ ጠላት ጠላት ጠ የመጀመሪያ ላ የለ ቤተሰብ አራተኛ ት የተ ቤተሰብ ስድስተኛ በአንድ ላይ ምን ይላል? ጠላት ጠላት ይላል። እሺ እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት የአማርኛ ቃላቶችን በተለይ ደግሞ ባለ ሶስት ፊደል የሆኑ ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች ሌሎችን ፊደላቶችንም እንዲሁ ደግሞ ሰፋ እያደረግን ደግሞ አረፍተ ነገሮችን ሀረጋቶችንም ደግሞ በአንድ ላይ ሶስት አራት እና ከዚያ በላይ ቃላቶች ደግሞ በአንድ ላይ ሆነው እንዴት ይነበባል የሚለውን ነገርም ደግሞ የምናይ ይሆናል ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ